የዛሬው የሚሆነው ተረጋጉ ነው። መረጋጋት እስኪ በቀረው ሰዓት ራሳችሁን ተረጋግታችሁ የምትችሉትን ነገር የምታደርጉ ከሆነ የተሻለ ነገር ታመጣላችሁ። አንደኛ አሁን ስትዘጋጁ ከቤት ስትወጡ ምን ስትሉ ኤቭሪቲንግ ላይ እርጋታ ያስፈልጋል። ለምሳሌ ዩኒቨርሲቲ ሄዳችሁ ዶርም ውስጥ ምናምን የምትሄዱ ልጆች ከቤት ስትወጡ እቃ ረስታችሁ አትውጡ። አድሚሽን ካርድ፣ አይዲ፣ ብር፣ ምግብ ኤኒቲንግ መያዝ ያለባችሁን ዲቴል የነገራችሁን ጭምር እንዳትረሱ። እስክሪፕቶ፣ እስራስ ማንበብ አለብኝ ብላችሁ ያሰባችኋቸውን ሾርት ኖቶች ኦር ኤኒቲንግ አትርሱ። ፈተናው ላይ ተረጋጉ። ፈተናው ላይ ስትገቡ ጨብላችሁ ጥያቄዎችን ስትሰሩ ኤቭሪቲንግ በትክክል ቀስ ብላችሁ አንብባችሁ ምንድን ነው የሚለው which one is wrong ነው የሚለው which one is እንደዚህ ነው። በቃ ጥያቄውን በትክክል አንብቡት። ጥያቄውን የመሰላችሁን ይዛችሁ ስለሰራችሁ ልከስሩ ትችላላችሁ። sometimes አጋጥሟችሁ ከሆነ አላውቅም ግን የሆነ ነገር ፈልጉ ተብሎ እናንተ ኦኬ ይሄ ነገር ያንን ፈልጉ ነው የሚሆነው ብላችሁ አስባችሁ ሌላ ነገር ስትሰሩ ቆይታችሁ ሊሆን ይችላል። ዝም ብላችሁ ያያችሁትን ከምትሰሩ አንድ ጊዜ ምን እንደጠየቁት እንደዚህ ተሰጥቶኛል ይሄን ነው የሚፈልገው ሶ እንዴ ልስራ በሉ። ይሄንን እምላችሁ ለማትስ፣ ለፊዚክስ፣ ለኬሚስትሪ፣ ለጂኦግራፊ ወይም ለኢኮኖሚክስ ማትስ ኮስችንስ ላለባቸው ትምህርቶች ነው። ሌሎቹም ላይ እንደዛው ተራ የስተቶችን እንዳሰሩ ተራ ስተቶች ይጎዷቸዋል። ሌላው ነገር ግቢ ስትገቡ ተረጋጉ። ግቢ በር ላይ ምናምን ፍተሻ ብዙ ነገሮች አሉ። ልትመናጨቁ ትችላላችሁ። ከተማሪ ጋር ልትጋጩ ትችላላችሁ። ብዙ ነገር ሊገጥማችሁ ይችላል። ከተረጋጋችሁ ምንም አይፈጠርም። ካልተረጋጋችሁ ግን ፈተና በስርዓት አትፈተኑም። ተረብሻችሁ ነው የምትፈተኑት። እሱ ደግሞ ለእናንተ ጥሩ አይደለም። ይህንን ጊዜ ሪሊ በቃ ምንም አይነት ፐርሰናሊቲ ሊሆን ይችላል ያላችሁ ዘቅ ብላችሁ ጎላችሁ አንድና አንድ ነው። የምትፈተኑበት ቦታ የትም ይሁን ኦንላይንም ተፈተናችሁ በወረቀት ጎላችሁ የማቲክ ፈተናችሁን ጥሩ ሰርታችሁ መውጣት ነው። ስለዚህ ከሱ ውጭ ያሉ ነገሮች ላይ አትገኙ። የማይሆኑ ቦታዎች ላይም አትገኙ። ከተማሪዎች ጋር ከምናምን መረበሹ መዝናናቱ ደስ ሊላችሁ ይችላል። ግን አት ሴም ታይም የሆነ የተናደደ ፊደል ማይሆን የምታሳርፈውባችሁ እጃችሁን ብትሰበሩ ወይ የሆነ ነገር ደንግጣችሁ የሆነ ነገር ብትሆኑ ፈተና ላይ ምናምን የምትጎዱት እናንተ ናችሁ። ስለዚህ ተረጋግታችሁ ኤቭሪቲንግ በትክክል ሰርታችሁ ውጡ ከግቢ ማለት ነው። ሲቀጥል አንድ ፈተና ላይ ሊደነግጡ ትችላላችሁ። ብዙ ጥያቄ ሊከብዳችሁ ይችላል። ባይ ዘ ዌይ ኖርማል ነገር ነው የምነግራችሁ። በዛው ልክ ደግሞ ሊቀላችሁ ይችላል። እንዲያውም ቢከብዳችሁ ይሻላል ሰምታይምስ። ለምንድነው ታውቃላችሁ? በጣም ሲቀላችሁም ደግሞ ማይሆን ስህተቶችን ሰርታችሁ ትቆዱ ትችላላችሁ። ኤኒዌይ ፈተናው ምንም ሆነ ምን የምትችሉትን ነገር ተረጋግታችሁ አንድ መስራት ነው። በቃ that one matters። እሱን በትክክል ሰርታችሁ ከዛ ውጪ ባለው ነገር ከዚህ በፊት ብዙ ጊዜ ነግሬያችኋለሁ። ግን ተማሪዎች 45 ደቂቃ ምናምን ነው ሚኒመም መቀመጥ የሚቻለውና ኦር መውጣት ከዛ በታች አይቻልም። ስለዚህ 45 ደቂቃ ልክ ሲሆን የሚወጡ ልጆች ሊኖሩ ይችላሉ። ደጋግሜ ነግሬያችኋለሁ። እንዳትወጡ፣ ቁጭ ብላችሁ ተረጋግታችሁ ስሩ። በቃ መውጣት አለባችሁ እስከምትባሉ ድረስ ቁጭ በሉ። ምን ጨነቃችሁ? ምንም እኮ አትሰሩም። ወጣችሁ አይደለ? ቢበዛ ወሬ ነው። ቢበዛ ያንደኛው ጥያቄ ቢ ነው፣ ያንደኛው ሲ ነው፣ ይሄንን ተበላው ምናምን ፈተናው ከበደኝ። እንደዚህ አይነት ጥቅም የሌላቸው ወሬዎች ናቸው የሚያመልጧችሁ። ስለዚህ ቁጭ ብላችሁ ስሩ። ምግብ በአግባቡ ተመገቡ። ባይ ዘ ዌይ እዛ ኢነርጂ በጣም ስለሚፈጅባችሁ ፈተና ላይ ራሳችሁን በደንብ ተንከባከቡ። በተረፈ ተረጋግታችሁ ፈተናችሁን ስሩ። ተረጋግታችሁ ከሰራችሁ ተረጋግታችሁ የለፋችሁትን አመቱን ሙሉ የተዘጋጃችሁትን ነገር ከተገበራችሁት ጭንቅላታችሁ በፈተናው እንዳይወሰድ ወይም የሆነ ፈተና ውስጥ እንዳትሆኑ ተረጋጉ። ካልሆናችሁ የምትሰሩ ከሆነ ጥሩ ነገር ታመጣላችሁ። ጥያቄዎችንም አስቱም ክሪቲካሊም ጭንቅላታችሁ ለማሰብ ስለሚችል ተረጋግታችሁ ሁሉን ነገር በእርጋታ ስታደርጉት ጥሩ ውጤት ታመጣላችሁ። አባባልም አለ መሰለኝ ቀስ ብሎ የረጋ ወተት ቅቤ ይወጣል ነው የሚባለው። ኤኒዌይ ጥሩ ነገር የምታመጡ ስትረጋጉ ነው። ስለዚህ ፕሊዝ ተረጋጉ። ተረጋግታችሁ ጥሩ ነገር ይዛችሁ